ሰላም ተማሪዎች ለ2018 ዓመተ ምህረት የማትሪክ ተፈታኞች የወጣ አንድ አዲስ መረጃ አለ። እሱ ምንድነው? የ2018 ዓመተ ምህረት የ12ኛ ክፍል አገር አቀፍ ፈተና የሚዘጋጅበት ካሪኩለም ምንድነው? ፈተናው ከየት ነው የሚወጣው የሚለውን አስመልክቶ ከትምህርት ሚኒስቴር መረጃ ተሰምቷል። ስለዚህ የ2018 ዓመተ ምህረት ተፈታኞች የፈተና ዝግጅታችሁ የሚሆነው በዚህ መልኩ ነው። ቪዲዮውን እስከመጨረሻ ተከታተሉ። እንዲሁም ላይክ በማድረግ ሌሎች ተማሪዎችም እንዲደርስ አድርጉ ማለት ነው። አንደኛ ከ9ኛ ክፍል በነባሩና በአዲሱ ስርዓተ ትምህርት ተመሳሳይ ይዘቶች ማለት 9ኛ ክፍል ላይ በአሮጌው ካሪኩለም የተማራችሁ ከአዲሱ ካሪኩለም ጋር ተመሳሳይ ይዘት ያለውን ታነባላችሁ። 9ኛ ክፍል ደግሞ በአዲሱ ካሪኩለም የተማራችሁ አሁንም ከአሮጌው ካሪኩለም ጋር ተመሳሳይ ይዘት ያለውን ብቻ ታነባላችሁ ማለት ነው። በሁለተኛ ደረጃ ደግሞ ከ10ኛ እስከ 12ኛ ክፍል ሙሉ በሙሉ በአዲሱ ስርዓተ ትምህርት መሰረት የሚዘጋጅ እንደሚሆን ትምህርት ሚኒስቴር አሳውቋል። ስለዚህም ይሄን አውቃችሁ ዝግጅታችሁን በዚህ መልኩ አድርጉ ማለት ነው። ለዛሬ የነበረ መረጃ ይሄን ይመስላል። ለብዙ ተማሪዎች እንዲዳረስ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ይመቻችሁ።